ስለዚህ እኔ ግን አሁን ወንድሜ የጠየቀኝ ጥያቄ ተመልሶልሃል ወይንስ ምንድነው? እሺ ነገር የጠየቀኝ ጥያቄ እሺ አንዳንድ ነገሮች ማለት ነው ወንድሜ ተድበስብሶ ማለፍ የለበትም። በመጀመሪያ ደረጃ አንዳንድ ነገሮች ተድበስብሶ ሲያልፍ ጥሩ አይደለም። ነገ ላይም የሆነ ነገር ቂምን እያተረፈ ስለሚሄድ ማለት ነው። ግን እኔ አሁን ዛሬ ከመጣሁበት አንፃር ከጠየቅኩ አንፃር መልሱን ሰጥተኛል። ነገር ግን በዛ መንገድ መሄዱን ከፈለክ አሁን ላይ በዚህ ህይወት ውስጥ መግባት እነሱ አስቸገሩኝ ምን ባንተ ጉዳት ውስጥ እኮ እኛ ነበርን። ስትታመም አብረን ነበርን እኮ ካንተ ጉዳት ጋር የተጎዳ ነው እኮ እኛ ነን አይደለም እንዴ? ካንተ ስቃይ ጋር እየተስቃየን የነበረው እኛ ነን። ስለዚህ አሁንም ደግሞ ፍቅርና መጣት የቆየም ፍቅር ይኖራችሁ እኔ አይመለከተኝም። ያለፈ ታሪክ የሚኖራችሁ አልፏል በቃ። አሁን ራስም እያልክ ነው ላለፈ ነገር ድጋሜ ወደ ኋላ አልመለስም እያልክ ያን ነገር እና ታዲያ ማንሳት ከሌለብን ደግሞ ያለፈው ነገር አሁን ላይ አምጥተ አሁን ከፍቅር ጋር ነኝ በፊትም ነበር አይባልም። ገብቷል አይደል? ይሄ አሁን የንግግር ስህተት ነው። ስለዚህ ሻው ምንድነው እኔ አሁን ዋናው ዓላማ ሲጀመር እኔ ከፍቅር ጋር እንድትሆን አልፈልግም በዚህ ሰዓት ተረዳኝ አይደል? ስለዚህ ከማን ጋር ነው ብቻ ነው ትችላለህ እንዴ? ብቻዬንም እንደሆነማ ማን ማይሰጠውኝ ብቻዬን እኮ መሆንን ፈልጌ ረጅም ሰዓት ሞክሬያለሁ እኮ ከሩታም ተለይቼ ከሄርሜላም ተለይቼ ብቻዬን ለመሆን ቁርጥ ያለ ነገር መች ነገርካቸው እንዴ? መች ነገርካቸው? በላይ ምን አለ ከሀገር ልወጣ ነው ብዬ ከኢትዮጵያ ለመውጣት ያው ሁሉ ፕሮሰስ እጂ ከዚህ በላይ ምን አለ ከነሱ ለመለ ሞቼንም እናት አባቴንም አልፈልግም ካል የራስ ጉዳይ ነው። እኔ አይመለከተኝም። እኛ ግን እያለን እዚህ ቤት እኔ እያለሁኝ እዚህ ቤት ግን ይሄንን ስታደርግ ቆሜ ማየት አልችልም። በዚህ መንገድም ደግሞ አትቀጥልም ነው ማለት ሰምተኛል አይደለም? በፍጹም በእነዚህ አይነት መንገድ እንድትቀጥል አልፈልግም። እነሱን እኔ ያስቆምልሃለሁ ተረዳኝ አይደል? ግን ከፍቅር ጋር በእንደዚህ አይነት መንገድ እቀጥላለሁ የምትል ከሆነ ሌላ ችግር ነው። ከኛ ከቤተሰብ ልትወጣ ፈልገሃል ማለት ነው። ሰምተኛል አይደል? እሺ እኔ ሰምቻለሁ። በቃ እኔ አሁን ከዚህ በላይ እዚህ ከቆየሁኝ ካንተም ጋር እኔ ታላቄና አከብርሃለሁ አፍ መካፈል አልፈልግም። ስለዚህ ያንተ ሐሳብ ይቆልን ማለት ነው። በጣም ብዙ የምናወራው ነገር አለ። አዎ ዝም ያልነው አውቀን ነው። ሰምተን እንዳልሰማ አይተን እንዳላየ ዝም ያልናችሁ አውቀውን ነው። አደብ ከገዛችሁ ብለን ነበር። ግን እናንተ ጭራሽ እየባሰባችሁ ነው። አደብ የምትገዙ ሰዎች አይደላችሁም። የኔ እናት ሩታዬ አልፈልግሽም፣ በቅተሽኛል፣ ላይሽ አልፈልግም እያለሽ ምንድነው የምትፈልጊው ከአብርሃም? አብርሃም እኮ አልፈልግሽም ብሏል። አዎ ደግሞ ምንድነው ያለው? የ7 ዓመት ፍቅረኛ ከየት መጥቶ ነው የ7 ዓመት ፍቅረኛ የሆነችው እንትና ፍቅር? ተው እንጂ በዚህ ልክማ አታታሉን እኛን። አሁን አንዳንድ ሰዎች የሚሸውዳቸው ሰዎች አሉ፣ የማያውቁ ሰዎች ግን እኛ እናውቃለን። ያን አክል እኛን ለመሸወድ እኛን ለማታለል ርቀት መሄድ የለባችሁ። የምር እኛ እንተዋወቃለን። የምሬ ነው የምላችሁ። ፍቅር ከየት መታ ነው የ7 ዓመት ፍቅረኛ የሆነችው? የዛኔ ጀስት ለስራ ምን አሉ? የፍቅር ቤተሰብ ፍቃደኛ አይደለም ከአብርሽ ጋር እንድትቀጥል አይፈልግም ብለው በዛ ምክንያት አደረጉ። ፍቅር ሄደች፣ ወለደች። ልክ በ6ኛ ቀኑ ነው መታ ቪዲዮ የሰራችው ፍቅር ማለት ፏድ ወድጄሻለሁ አፍቅሬሻለሁ ምናምን ብሎ ማለት ነው። 3 ወር ነው ምናምን ይጠፋችሁ። የዛኔ እያየን እኮ ነው እኛ ሁሉ ነገር እያየን ነው። እንግዲህ እናንተ ዛሬ አናታችን ላይ እንዲህ ሲጥልጥሉ የደረሳችሁብን እያየናችሁ። እየተዋወቅን ባንሸዋወድ እየተዋወቅን ህዝቡን እንደዚህ ባናታልል ጥሩ ነው። እውነቴን ነው የምላችሁ። አዎ ፏድ አሁን ሚስትን እንደዚህ አርገ መያዝ አቅቶ ያው ትታ አንዴ ካንዱ ጋር ቪዲዮ እየሰራች አንዴ አከሌን አፈቀርኩ አንዴ አከሌን እያለች እየመጣችብን ነው። እውነት ቢያንስ አብራችሁ መኖር እንኳን ባችሉ ስነ ስርዓት አስይዙልን። ፍቅር ስነ ስርዓት ያሽ የምሬ ነው የምልሽ። አንዴ ካንዱ ጋር ፎቶ እየተላጠፍ እየመጣሽ ፍቅረኛዬ ነው አበባ ሰጠኝ። አበባ ለእናንተ ትርጉም የለውም እንዴ? አንድ ሰው ለኔ አበባ አምጥቶ ሲሰጠኝ ትርጉም አለው። ዝም ብዬ ልቀበለው አልችልም። እና የመጣው ሁሉ ዛሬ እንትና ፏድም መጣ አበባ ሲሰጠኝ ይቀበለዋለሁ። አሰንም መጣ አበባ ይቀበለዋለሁ። ኢብራሂምም መጣ አሊም መጣ ሲመጣ ሰው ሁሉ በመጣበት ቁጥር አበባ ሲሰጠኝ መቀበል የለብኝም። አበባ በራሱ ትርጉም አለው ብዬ ስለማስብ ማለት ነው። የምሬ ነው ብላችሁ አበባ በራሱ ትርጉም አለውና እንደዚህ እየወጣችሁ አደባባይ ላይ እየተሰጣችሁ እንደፈለጋችሁ ፎቶ ምን እያላችሁ እየተነሳችሁ መልሳችሁ እኛን ደግሞ ለመሸጥ እኛን ለማታለል አትሞክሩ። ሩታ ይኸውልሽ አብርሃም አልፈልግ ማለት ታዩ እንትና ፍቅር መጀመሪያ ፍቅረኛው አይደለችም፣ አሁንም ልትሆንም አትችልም። እኛን አታታሉ ነው። ግን እሄዳለሁ በቃ አንቺ በቅተሽኛል ካለ ይሄድ በግድ አትያዡ። ሄርሜላን አትያትም እንዴ? የኔ ፍቅር ሄርሜላ የምሬ ነው የምላችሁ ቆፍጠን ብላ ነው። አሁንማ ቆፍጠን ብላለች። መልሷ ራሱ እንዴት እንደሚመች ሴት ወንድም ምናምን እያቀደ የምር ስቄ ይሄ ልክስክስ ወንድምህን እያለች የምር በዚህ ደረጃ ማለት ነው። ሴት ልጅ ስትቆርጥ እንዲህ ነው በቃ ቆርጣለች።
ሄርሜላ ወደ አብርሽ ህይወትም አትመጣም አትፈልግም እና እኔ አሁን ታርጌቴ ማይ ላይ ነው ሁለቱ ላይ ፍቅርና አብርሽ ላይ ሄድ ከከተማ ወጥተን መዝናናት እንፈልጋለን ምና ብርቃችን አይደለም አይታናቸዋል ከዚህ በፊት ከስንት ሴት ነው ከሄርሜላ ከሩታ ከፍቅር አሁንም ደግሞ የሆነች ልጅ ነበረችና ከነሱ ጋር እያልኩ ዋኛ ውስጥ ምናምን ገንዳ ውስጥ እንዴት እንደምትሆኑ የምሬን ነው የምላችሁ እኛ አሁን ብዙም አናወራም እያየን ብቻ ነው በመናየው ልክ ያው ብዙ ነገር እናወራካለን የምሬን ነው የምላችሁ እንደዚህ ደፍተር አምጥተን የእናንተ ነገር መጻፍ አለብን ከድሮ እስካሁን ድረስ ከዛኔ ከጀምራችሁ ከ4 አመት ከምናምን ከጀምራችሁ እስከዛሬ ድረስ መጻፍ ይዞ መጻፍ ነው ያለብን መጻፍ አለብን እንጂ የእናንተ ነገር አውርተን ምንም ብለን ሰብከንም እንደዚህ ማይክ ይዘን ሰብከን ራሱ አይሆንልንም የምሬን ነው የምላችሁ አይሆንም አያልቅምም ሲጀመር የሚያልቅ ነገር አይደለም ያላችሁና በዚህ ልክ ህዝቡ ላይ ባትጫወቱ የምሬን ነው የምላችሁ ትልልቅ ዩቲዩበሮችን ስነ ስርዓት ያላችሁ አደብ ገዝታችሁ ብትመጡ ህዝቡ ያያችኋል አዎ ከድሮን ጀምሮ እየተከታተላችሁ አይደለም እናያችኋለን እንከታተላለን ቪዲዮአችሁ በየቀኑ ነው የምናያላችሁና ጥሩ ነገር ይዛችሁ ነው አሁን ደግሞ እስቲ አስተምሩን አብርሃም ይቅርብ ጨዋታ ይቅርብ ከጨዋታ ውጡና ተከለኛ ማንነታችሁን ተከከለኛ ህይወታችሁን ይዛችሁልን ነው እኛ እናያለን የእናንተን ቪዲዮ ከማየትም ሆነ ምንም ነገር ከማድረግ ወደ ኋላ አንልም ግን አሁን ምን ፈልገው እውነቱን ይዛችሁልን ነው በቃ ሩታዬ ደግሞ ሄርሜልዬ ደግሞ እንጠብቅሻለን እሺ አፍቃሪ ሞልቶሻል አፍቃሪሽን ይዘሽልን ናይ ደግሞ በአበባ በመን እንወዳችኋለን ክበሩልን